ጀግና የአፍሪካዊ ሰው ግን ከወዴት ጠፋብ ወዴትስ ገባብ አደራ ጌታ ሆይ ምንም አይሁን እስከምናሳየን ዓለም መሰፈር ሽንፈቱን ያመነ የብልግናው መመነ ሰልፍ ውጡልኝ ይላል ሕዝብ በማንገራገር ጀግናው ኮሆዬ ሰይፍ ከመዘዘ ባንዳን ሸኘዋ እየጠመዘዘ እንኳን ሰልፍ ይቅርና ድሮኑ ተይዞ ፋኖ መጣ ሲባል የሚገኘው ፈዞ ሰልፍ ውጡልኝ ይላል ሕዝብ በማንገራገር ጀግናው ኮሆዬ ሰይፍ ከመዘዘ ባንዳን ሸኘዋ እየጠመዘዘ እንኳን ሰልፍ ይቅርና ድሮኑ ተይዞ ፋኖ መጣ ሲባል የሚገኘው ፈዞ ጀግና ይትለዋል ጠላቱን እንዳስወጥ በነበርታ ወገኔ መሸወድ ተከፍቷል አማራው እንደሆን በፊትም ነግቷል ሆዳምና ባንዳ ባንድ ተደመሩ በዚህ ጀግና ሕዝብ ሁመርን ቆመሩ ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ ላይ የተሰሙ በርከት ያሉ አዳዲስና ትኩስ መረጃዎችን የማሰማችሁ ይሆናል። ከዛ በፊት ግን ለቻናሉ አዲስ ከሆኑ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን በመደገፍ እንዲያበረታቱን እየጠየቅኩኝ ወደ ዜናው አልፋለሁ። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና በዛሬው ዕለት ዘመቻ ቋራ ቃል ኪዳን ቋራ ላይ ተጀምሯል። የአማራ ፋኖ የህልውና ትግሉን ከፍተኛ ድል እየተቀናጀም በላቀ አውደ ውጊያ የበላይነት በጠላት ላይ የስነ ልቦናና የሞራል ብልጫ የወሰደበት ሁኔታ ላይ ይገኛል። የዘመቻው ዓላማ በታሪካዊ ቦታው ቋራ ምድር የአማራ ፋኖ ብሔራዊ ኃይል ምስረታን በማስመልከትና የጥምር ስራን ለማስተዋወቅ የታቀደ ነው። ከዚህም ላይ በአማራ ብሔራዊ ኃይል ምስረታ የተቀደሰው ሰራዊታችን በማጠናከር የተውጣለትን ተለምዷዊን ድል መጎናጸፍ አስቻይ ሁኔታዊ መገምገም ነው። በመሆኑም እስካሁን በየቀጠናው በሻለቃ፣ በብርጌድ፣ በክፍለ ጦርና በኮር እየተደራጀ ሲታገል የቆየ ቢሆንም ትግሉ በሰራዊታችን ቀጠና ውጭ ወጥተን የንታገል ጥያቄን ታሳቢ ያደረግም በጥምረት የመስራት ልምድ ለማዳበር የውጊያ ታክቲክና ቴክኒክ ልውውጥ ለማድረግ የተለያዩ የመሬት አቀማመጥና የአየር ንብረት ላይ ያለውን የውጊያ ልምድ ለማምጣት እንዲሁም ለቀጣይ ለሚደረግ የ4 ኪሎ ጉዞ ከረጅም ርቀት ተወርውሮ ሂዶ የማጥቃት ልምድን ለማካበት ሲባል የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና አደረጃጀት ከተለያዩ የጎንደር ቀጠና የተውጣጡ አህዳችን በአንድ በማሰለፍ ቋራ ላይ በጠላት ከፍተኛ የማጥቃት ዘመቻ ጀምረዋል። የተወጣጡት አህዶችም ከደቡባዊ ጎንደር ቀጠና አንድ ከኮር የተውጣጣ አንደኛ ሻለቃ፣ ከማዕከላዊ ጎንደር ቀጠና ከግዙፉ ጎንደር የበጋሻ ክፍለ ጦር አንድ ሻለቃ፣ ከታድሎ ብርሃን ክፍለ ጦር አንድ ሻለቃ፣ ከጥቁር አንበሳ ክፍለ ጦር አንድ ሻለቃ እንዲሁም ከሁለተኛ ኮር ከቋራ ኦምዴላ ከአድዋ ክፍለ ጦሮች ሁለት ሻለቃዎች ከዞብል ጃኖ ቴዎድሮስ ክፍለ ጦሮች አንድ ሻለቃዎች የተውጣጡ ናቸው። ውጊያው የታቀደውና የሚካሄደው በየኮርና ክፍለ ጦር ዘመቻዎች እንዲሁም በበላይነት የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዋና ዋና ምክትል ወታደራዊ አዛዦች በጥምረት እየተመጋገቡ ነው። ስለሆነም የሚዲያ አካላት አክቲቪስት እህት ወንድሞቻችን የሚሰራውን ስራ እየተከታተላችሁ ወደ ሚዲያ እንድታወጡልን ማስታወስ እንፈልጋለን ሲሉ ተናግረዋል። በመቀጠልም ከመካነ ኢየሱስ ወደ ፋሲለደስ ሲጓዙ የነበሩ ያገዛዙ ኃይሎች ላይ በተፈጸመ ደፈጣ ጥቃት 2 ሴኖትራክና 4 ፓትሮል ሙሉ ወታደሮች ተደምስሰዋል።
በደቡብ ጎንደር ዞን እስቴ ቀጠና መነሻቸውን ከመካነ ኢየሱስ አድርገው ወደ ፋሲለደስ ሲጓዙ የነበሩ የአገዛዙ ወታደሮች በሁለት የተለያዩ ቦታዎች ላይ በተፈጸመባቸው ደፈጣ ጥቃት በሁለት ሲኖትራክና በ4 ፓትሮል ሳታሳርፈው የነበሩት ወታደሮች ሙሉ በሙሉ መደመሰሳቸውን አፋባህ በጎንደር የሜጀር ጀነራል ውባንታ አባተ ኮር ህዝብ ግንኙነት መምሪያ በላከው መረጃ አሳውቋል። ደፈጣ ጥቃቱ የተፈጸመው ልዩ ስማቸው ሸምበቆና ብርአዴግ በተባሉ ሁለት ቦታዎች ላይ ሲሆን በዚህም ከወታደሮች በተጨማሪ የወረዳ ካድሬዎችም እርምጃ ተወስዶባቸዋል ሲሉ ነው የኮሮ ህዝብ ግንኙነት መምሪያ ያሳወቀው። እርምጃው ከተወሰደባቸው ካድሬዎች መካከል የፋሲለደስና የአካባቢው ማህበረሰብን ከአቅም በላይ የሆነ ግብር እንዲከፍሉ በማስገደድና መክፈል ያልቻሉትን ደግሞ የጽንፈኛ ደጋፊ ናቸው በሚል የአገዛዙ ወታደሮች በማሳፈንና በማስደብደብ የሚታወቀው የእስቴ ዳንሳ ወረዳ ገቢዎች ቢሮ ኃላፊ አቶ ክንዱ ይባቤ እንደሚገኝበት ነው ኮሮ ከለላዊ መረጃ ለማረጋገጥ የቻለው። በዚህ ደፈጣ ጥቃቱ በሁለቱ ሲኖትራኮችና በ4 ፓትሮል ተሽከርካሪዎች ሙሉ ተሳፍረው የነበሩት በኦህዴድ የበላይነት ለሚዘወረው የአገዛዙ ስርዓት የሚገለግሉት የመከላከያ ሰራዊት በሙሉ የተደመሰሱ ሲሆን ቀሪው ኃይል የህይወቱን ለማትረፍ እግሬ አውጭኝ መፈርጠጡን ተናግሯል። በአገዛዙ ወታደሮች ላይ በሁለት ቦታ ደፈጣ ጥቃቱን የፈጸሙት አፋባህ በጎንደር ሜጀር ጀነራል ውባንታ አባተ የፈጸሙት የአፋባህ በጎንደር ሜጀር ጀነራል ውባንታ አባተ ኮርና ጉና ክፍለ ጦር ስር የሚገኙት የእስቴ ደንሳ ብርጌድ አባላት ናቸውም ተብለዋል።